የመከራ መስቀልን ተሸክሞ ይከተለኝ አለ። አስገድዶ ተከተሉኝ አለ። የሚወደኝ ቢኖር ነው አለ። አያችሁ፣ የሚወደኝ ቢኖር አባታችን አዳም እኮ ግዴታ የሚያተብራትናቸው ገነትን የለቀቀ ነፃነቱ ተጠቅሞ የነገራችን አባታችን አዳም ዳዊት አይከኛል ሚራት ከአራቱ አንዱን ነፃነቱን ተጠቅሞ ምርጫውን አካሄድ ነው። ነፃነት ከሌለ መምረጥ ይቻላል? አይቻልም። ይህን አንሳ ከተባልክ ይህኛውን ለማሳ ማለት አይቻልም። ነፃነት ካለን ግን ከዚህ ጀምሮ የተደረደረውን ነገር ለምሳሌ ዝክር ቤት ስንሄድ፣ ድግስ ቤት ስንሄድ ብዙ ወጪ ይቀርባል። የፈለገው የምታነሳው ምርጫ ስላለ ማለት ነው። አዳምን ደግሞ እውቀት ተሰጠ፣ ሕግ ተሰጠ፣ ነፃነት ተሰጠ፣ ምርጫ ተሰጠ። እዚያም በኋላ እንግዲህ ዘበት ውስጥ አቅረብ ለከ እሳተ ወማይ እደቀ አበዘዘቀርክ እግዚአብሔር አምላክ ከሌላው ፍጥረት ሁሉ እውቀት የሰጠ ለቅዱሳን መላእክትና ለሰዎች ብቻ ነው። ሕፃን ቤተልሔም መጣለች። የሕፃን ቤተልሔም ቤተሰብ ነይና ቶሎ ስጫት፣ ቁርስን በጋር ያለች ማለት ቶሎ ስጫት። ደግሞም ታቦተ ሕጉ ከመንበረ ክብሩ ታቦት ተነስቶ ወደ መንበረ ክብሩ ይሄድ ስለሆነ ልዘምር ነኝ እያለች ነው። ቶሎ መጥተሽ ውሰጂ፣ የቤተልሔም እናት ነይና ልጅሽ ውሰጂ። ስለዚህ በዚህ መሰረት ክርስቶስ የሚፈልገኝ የሚወደኝ የሚከተለኝ ክብሩን የሚፈልግ ቢኖር እኔ አልታጣም ሁልጊዜ አለው ለማለት እነሆ በግልጽ በሆነ ቦታ ክርስቶስ ተገኘ፣ ተጠመቀ። ስለዚህ በወንዝ መጥቶ የተጠመቀበት ምክንያቱ አስቀምጠናል። ከአንድ እስከ አራት ድረስ ነግሬያችኋለሁ። አንደኛ ለሁሉ እኩልነትን ልጅነትን የምሰጥ እኔ ለሁሉ እኩል ነኝ ሲል ነግሬያችኋለሁ። ሦስተኛው ደግሞ ስንጠመቅ
ልጅነትን ስናገኝ ከአንዲት ቅድስት ቤተ ክርስቲያን እግዚአብሔር በደሙ በቅዱስ ሥጋው በክብር መስቀሉ በብፁዓን ሊቃነ ጳጳሳት ጸሎት እሱ በሰጠው ሥልጣን ባከበራት ቦታ ብቻ ነው ለማለት አይቻልም ማለት ይህን አስቀመጠ። ቅድም እንዳልኳችሁ ወደ የቤታችን ይዛል በሀብት በጉልበት በስልጣን እንዳንወስድ። ሶስተኛው ደግሞ ለሚፈልገኝ ሁሉ ግልጽ ሆኜ እገኛለሁ ሲል ብለናል። አራተኛው ደግሞ እኔ እናንተ ባትፈልጉኝ ባላችሁበት በወደቃችሁበት መጥቼ ነው የማነሳችሁ ሲል ብለናል። አዳምና ሔዋንን እኮ ከወደቁበት መጥቶ ያዳናቸው እኮ እሱ ነው አይደለ? እነሱ ሄደው ነው እሱ መጥቶ ነው። ይህም መልስልኝ። ቅድም መግቢያ ላይ እኮ ብያለሁ፣ ክርስቶስ ወደዚህ ዓለም የመጣው ለእውነት ነገር ነው ብያለሁ። አንደኛው ለማዳን፣ ሁለተኛው የምንድንበትን ሥርዓት ሰርቶ ለመስጠት ብያለሁ። ስለዚህ ክርስቶስ ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ በዮርዳኖስ ተጠመቀ ስንል አዳምና ሔዋን ሄደው አይደለም፣ እሱ ወደኛ መጥቶ ነው። እንግዲህ አምላክማ የማይታይ የማይጨበጥ የማይዳሰስ ነው። ግን ወደ አዳምና ወደ ሔዋን መጣና የሚታየን ሥጋ ተዋሃደ፣ የሚጨበጥን ሥጋ ተዋሃደ። ግቡስ የሆነው ሥጋ የሚራበውን የሚጠማውን ክርስቶስ ዛሬ ኃጢአት ኖሮበት አይደለም በዚህ ወርዶ የተጠመቀው እንዴ ወነዛክር በሰማይ ብሎ ራሱ የተነገረ እንዴት ለሱ ያስፈልጋል? እሺ እናት ምን ነበር አርሴማ ምኒል ሸዋ አርሴማ ምኒል ሸዋ አሁንም ቤተሰቦችሽ እየፈለጉሽ ነው። ነይና ቤተሰቦችሽን አስደስች። ምን እንበልሽ? አርሴማ አሉና ምን ይበልሸዋ? ምን እንበልሽ? አንቺስ ትጠፊ። ኧረ ነይ የኔ ልጅ ወደዚህ እንዴ ነይ ወደዚህ። ስለዚህ እኔ መጥቼ ካላችሁበት መንገድ ልንገራችሁ። ልጅ የሌላችሁ ቅናት አግሮባችሁ ኖርልናለን ያላችሁ አባ ኪሮስ የልጅ አባት ናቸው። ጻድቁ አባታችን አቡነ እጨጌ ዮሐንስ የልጅ አባት ናቸው። ይህን ስራችሁ ደግሞ ልጅ ወልዶ እያላችሁ አይደለም እያልኳችሁ አይደለም። ልጅ ለምትፈልጉ ሁሉ ልጅ ይሰጧቸዋል ማለት ነው። ገድላቸውን እያዘሩ ቃል ኪዳናቸውን እየተናገሩ ጸበላቸውን እየቆጠሩ እምነታቸውን እየተቀዱ እየመጡ ምስክርነት የሰጡት ሰዎች በዓይናችን ያየናቸው በጆሮአችን የሰማናቸው ክርስትናውን የበላነ ልጆቻቸውን ያጠመቅናቸው ያጠመቅናቸው ብዙዎች ሰዎች ስላሉ ነው። እንደ እግዚአብሔር ምስታመስክሩት በእውነት እውነታችሁ ማለት ከቤተሰቦች ጋር ተገናኙ። ቤተሰቦች ነው ቤተሰቦች ነው
ዮርዳኖስ እንግዲህ ዮርዳኖስ የሚለው ለማመሳለም ወንዝ ብቻ ነው ያለው። ስለዚህ ካላችሁበት ፈልጌ የምወስዳችሁ እንደወደዳችሁ እንድትቀሩ የምንፈልግ ነው። እንደምቶ በተሰራ ያስተምራል። መቶ ልጆች ነበሩ ከአንድ ሰው አላቸው አይደለ? ታስታውሳላችሁ? ከዛ ከሞቶቹ ደግሞ 99 ጠፉ አሉ። ኢትዮጵያ ዚሁ ስለገባቸው በስማ ማለት ከመቶ 10 ያስደነገጠን ከመቶ 90 አታዜጋ ያስደነግጣል። በዛ ታርግባት ይነገራቸው። ስለዚህ ሰውዬው 99 ከቤት አስቀምጦ መቶን አለመግደል ለአንዲቱም ዋጋ አላት። ያችን አንዲት ማጣት አንድ ስትጨመር አንድ ሁለት ይሆናል። ከባድ ከበደለው ለምን ከባድ ይበላል። ይህን ፍለጋድና ክርስቶስ በምሳሌ አስተምሯል። ሊጠፋበት ሊያገኛት ለመቶ ሰዎች እየዞረ ቀየምታ አደረገ። እርምታውን ምስክርነቱ ሰጠ ይላል ማለት ነው። ራሱ ክርስቶስ ፈልግ ያላችሁ ባለሊቃውንት ሁኔታ ታደ ቤተሰብ ቤተሰብ ተመረጠ። ከዛም በኋላ ቀናል በማይከለማ ማለት ዘጠና ዘጠኝ የተባሉት ቅዱሳን ከቅዱሳን መላእክት አንዱ ክርስቶስ ወደኛ መጣ፣ ወደዛ መጣ እና ምድረበዳ ወይም ልንለው እንችላለን፣ ወይም ደግሞ እንግዲህ ወንዝ እንለዋለን። ከዓመታቱ ከዓመት አንድ ጊዜ መጥተው ይህንን አካባቢ የሚናገሩት ክርስቶስ የክርስቶስ ስም የተጻፈበት የቃል ኪዳኑ ታቦት ስለሆነ ክርስቶስ የሚለብስም ደግሞ ይህን ትሕትና ያሳየ አምላክ ስለሆነ ክርስቶስ መባል ሌላ ቋንቋ አንችልም። አማኑኤል መባል አንችልም። ክርስቶስ መባል አንችልም። ኢየሱስ መባል አንችልም። ጌታ ሊሆን ይችላል። ስለዚህ በዚህ በማስተማር ቤተክርስቲያን ስርዓቷን ትውፊቷን ይዛ ታስተምራለች። ጠቅለል ሳደርገ ክርስቶስ በእርዝ ወጥቶ የተጠመቀባቸው ባለው ጥያቄም ከ1 እስከ 5 ዘርዝር ያለው እንኳን ባለ 5 ሆኖ እናንተም ባለ 5 ሆኖ ጨምሩ። ገና በምራር ያስተምራሉ። እስካሁን ስንማር ኖረናል። እዚህ ብቻ የሚገደብ አይደለም። እነዚህ ልጆቻችን አባቶቻችን ተራስ አልደረሳቸው እስካሁን እየተጠመቁ ስለሆነ እኔና እናንተ ደግሞ ትተናቸው ከምንሄድ ከዚህ አብረን ስናጅባቸው ደስ ይላቸዋል። ዝም ከምትሉ ደግሞ እግዚአብሔር የሰጠን አባቶቻችን ያስተማሩልን አባቶቻችን ያስተላለፉልን እናንተ ደግሞ ማስተማሩ ምክንያቱም ጊዜ ዝንቦ ማሳለፍ ስለማይገባ ጊዜ ተረጋግስተው ወርቅ ስለሆን ዋጋው ይበዛል እንጂ ምንም ጊዜ ይበዛል እንጂ ይህን ብር ቆርጠህ ትረከበዋለህ። ጊዜን ግን አታገኛትም። እውነት አሰብ እሺ፣ ጊዜ አይገኝም። አሁን እናንተ እንደው ያደረሳችሁ ነው የምትናገሩ። አምና የነበራችሁ ስንት ዓመት ነበራችሁ? አንዳቻችሁ ሁላችሁ ታውቁታላችሁ። ከአምናው ላይ ግን ዘንድሮ ደግሞ 1 ዓመት ጨምረናል ማለት ነው። ስለዚህ ለምሳሌ የ35 አምና ሁሉም ከሆነ ዘንድሮ የ36 ነን ማለት ነው። አይ ተመልሼ 35 ነው ብንል እንችላለን አንችልም? እንችላለን? አይቻልም። ስለዚህ ጊዜ በወርቅ የማይገዛም በስልጣን የማይገኝም በምንም አይገኝም። ስለዚህ ጊዜን መጠቀም ማለት ብቻ ነው የምንጠቀምበት። ጊዜ ካለፈ በኋላ ይህ ነበር ብንል እዚህ ደርሶ ብንል እዚህ ብንል እኮ ክርስቶስ እኮ መጥቶ አዳናቸው እንጂ አዳምና ሔዋንን እኮ ምክንያት አላደረጋቸውም። አዳም አይ ጌታ ሆይ አገዝተው ነው ብለህ ሰጠኸኝ
አገዝቱን ብሎ የሰጠኸኝ አሳሳተችኝ አለ። ምክንያት ነው እኔ ግን አላደረገም። ሔዋን ደግሞ ምን አለች? አይ እባብ አሳሳተችኝ አለ። ይህም አላደረጋትም። እባብ ደግሞ አይ ከይሲ እኔ ከይሲ ልባል ትልቁ ከይሲ ደግሞ ዲያብሎስ በእኔ ውስጥ አድሮ አሳሳተኝ አለች። እርሷም አልሆነች። መጨረሻ ላይ ምክንያታቸውን ደረደሩ። ምክንያቱ መልስ አልሰጠም። በሉ ጥፋተኞች ናቸው። አበቃ። ከጥፋታችሁ ከወንጀላችሁ ነፃ ሆናችሁና የነፃ ደብዳቤ የላችሁም። የዕዳ ደብዳቤያችሁ እንዳለ ነው። ምክንያቱም በቂ የሆነ መልስ አላመጣችሁም፣ ወይም ደግሞ የተናገራችሁት ከሰራችሁ ስራ ነፃ የሚያደርጋችሁ አይደለም ማለት ነው። እዛም በኋላ አዳም በኋላ ነው እንግዲህ አቅሙን ሲያውቅ ከዲያብሎስ የተሻለ ጌታ የታየለት። እዛም በኋላ ነው አዳምና ሔዋን ይቅርታ፣ አዳምና ዲያብሎስ እኮ ስራቸውም አንድ ነው፣ ምኞታቸውም አንድ ነው። ያም አምላክነት ፍለጋ ነው፣ ይሄኛውም አምላክነት ፍለጋ ነው። ያኛው ሕግ ማድረስ ነው፣ ይሄኛው ሕግ ማድረስ ነው። አበቃ። ለነገር ግን አዳም ወደ ኋላ ተመልሶ ሁሉም ነገር በሚስቱ ቢያመካኝ፣ ሚስቱ በእባብ ብታመካኝ፣ እባብ በዘንዶ ወይም በዲያብሎስ ብታመካኝ ስላልሆነ ቀጥታ ፍርድ ሲቀመጥበት ይሄ ነገር አላዋጣኝም፣ ይቅርታ መጠየቅ ብቻ ነው አለ። ምን መጠየቅ ብቻ ነው አለ? እሱ ምን አለ? ይቅርታ በቃ ንስሐ። ዛሬ ንስሐ ስንገባ እኮ እግዚአብሔር ይቅር እያለን እንዳይቀጠልን ይቅር ነው ማለት ነው። ስለዚህ ጠቅለል ስናደርግበት ያ ምክንያታቸው እስከ 5500 ዘመን ድረስ ተቀምጧል። በፈቃዴ ነው ማድናችሁ፣ ቸርታ ሳደርግላችሁ ነው። ፍርዴን በራሴ የራሴ ምሕረት በሚቃወመው እንጂ የእኔን ስልጣን የሚያሸንፍ ከኔ በላይ የለም፣ እኔን የሚያሸንፍ የለም ማለት ግን አንድ ኃይል አለ የሚያሸንፍ አለ። ክርስቶስ ራሱ ምን የክርስቶስ መዓቱን ቁጣውን ምሕረቱን ትዕግስቱ ያሸንፋል። ክርስቶስ በመዓት ያጠፋል ሲል እስኪ ከዛሬ ነገ ቢመለሱንና ይታገሰናል፣ ትዕግስት አሸነፈ ማለት ነው። ፍርዱን ደግሞ ምሕረቱ አይደለም። እነዚህ ሰዎች ሀበ አልቦ ሀበቦ ራሴ አምጥቼ ሕግም ሰጥቼ ልክ በዚህ ውጣ ማለት ቸርነቴ፣ አምላክነቴ፣ የበላይነቴ በምን ይታወቃልና ብዙ ኃጢአት ሰርተን በትንሿ ጽድቅ ሥራ ሌላውን ኃጢአት ይቅር ይለናል። ኧረ እንኳን ይቅር አላልክም።